እስራኤልና ሐማስ አዲስ የተኩስ አቁም ድርድር ለማድረግ ተስማሙ። ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብፅና በኳታር የቀረበውን ምክረ ሐሳብ መቀበሉን የቡድኑ ከፍተኛ መሪ አስታወቁ። የፍልስጤሙ ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሐሳብ መሰረት በጋዛ የተኩስ አቁም እንዲቀጥል 5 እስራኤላውያን ታጋቾችን ለመልቀቅና ለ50 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበውን ሐሳብ እንደሚደግፍ ገልጿል። ከጋዛ ውጭ የሚገኙ ከፍተኛ የሐማስ መሪ ካሊል አልአያም ቡድኑ በግብፅና በኳታር አደራዳሪዎች የቀረበውን ረቂቅ ምክረ ሐሳብ ማጽደቁን ተናግረዋል። ሮይተርስ የደህንነት ምንጮቹን ጠቅሶ እንደዘገበው ግብፅ አዲሱን የተኩስ አቁም ስምምነት በተመለከተ ከእስራኤል ወገን በጎ ምላሽ አግኝታለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽሕፈት ቤት እቅዱን እንደተቀበለው ገልጾ ከዩናይትድ ስቴትስ ጋር ሙሉ በሙሉ በመተባበር ለአደራዳሪዎቹ ሌላ ምትክ ምክረ ሐሳብ ማቅረቡን ገልጿል። ሁለቱ ተደራዳሪ ወገኖች ከተስማሙ አዲስ የተኩስ አቁም ስምምነት ዛሬ እሁድ ከሚጀመረው የሙስሊሞች የኢድ አልፈጥር በዓል ጋር ሊገጣጠም ይችላል። ቅዳሜ ዕለት የኔታንያሁ ጽሕፈት ቤት ከአደራዳሪዎቹ ጋር የተኩስ አቁም ሐሳብ ላይ ምክር መደረጉን አስታውቋል። እስራኤል ያቀረበችው ምትክ ምክረ ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምን ሐሳቦች እንደተካተቱበት የተባለ ነገር የለም። አሜሪካ በጉዳዩ ላይ በይፋ አስተያየት አልሰጠችም። እንደ አውሮፓውያን አቆጣጠር ጥር 19 በስራ ላይ የዋለው የተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃ በኋላ የእስራኤል ኃይሎች በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ደግሞ የአየር ድብደባ ማድረጋቸውን ቀጥለዋል። ሁለቱም ወገኖች የመጀመሪያው የተኩስ አቁም ስምምነት ካበቃ በኋላ ሁለተኛው ዙር ስምምነት ላይ መደረሱ ሳይቻል ቀርቷል። ሐማስ በመጀመሪያው የተኩስ አቁም ምዕራፍ 33 ታጋቾችን ለቋል። በኢራን የሚደገፈው ቡድን አሁንም 59 እስራኤላውያን በቁጥጥሩ ስር ያሉ ሲሆን ከነዚህ መካከል ሁሉም በሕይወት ይኖራሉ ተብሎ አይታመንም። ሐማስ ቀደም ሲል መጀመሪያ ላይ ቀርቦ በነበረው መደራደሪያ ሐሳብ መሰረት ሁለተኛው የድርድር ምዕራፍ እንዲቀጥል በመጠየቅ የተቀሩት ታጋቾች ሙሉ በሙሉ እንዲለቀቁ የእስራኤል ጦር ከጋዛ ሙሉ በሙሉ ለቆ እንዲወጣና ጦርነቱን እንዲቆም ጠይቆ ነበር። ነገር ግን እነዚያ ድርድሮች ሊካሄዱ አልቻሉም። እስራኤልና አሜሪካ በምትኩ ከአንድ ወር በፊት ያበቃው የተኩስ አቁም የመጀመሪያ ምዕራፍ እንዲራዘም ሐሳብ ቢያቀርቡም ጦርነቱ እንዲያከትም ግን ግልጽ ዋስትና አልተሰጠም። እስራኤል ሐማስን የተኩስ አቁሙ እንዲራዘም የቀረበውን ሐሳብ አልቀበልም ብሏል ብላ በመወንጀል እንደ አውሮፓውያን አቆጣጠር ከመጋቢት 18 ጀምሮ በጋዛ ላይ የአየር ድብደባን ቀጥላለች። ከዚያን ጊዜ ጀምሮ በእስራኤል በደረሰ የአየር ጥቃት ከ900 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የቀሩት ታጋቾች ቤተሰቦች ኔታንያሁ የተኩስ አቁሙን በመጣስ የታጋቾችን ሕይወት አደጋ ላይ ጥለዋል ሲሉ ከሰዋል። ከነዚህ ታጋቾች መካከል አንዱ የሆነው ኤልካና ቦሆቦት እንዲፈታ ሲማጸን የሚያሳይ ተንቀሳቃሽ ምስል ሐማስ ይፋ አድርጓል። በእስራኤልና በሐማስ መካከል ይህ ጦርነት የተቀሰቀሰው እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ደቡብ እስራኤልን ካጠቃ በኋላ ሲሆን በዚህ ጥቃት 1200 ያህል ሰዎች ሲገደሉና 251ዱን አግቶ ወደ ጋዛ ወስዷል። እስራኤል በበኩሏ በወሰደችው ወታደራዊ እርምጃ ከ50,000 በላይ ፍልስጤማውያንን መግደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል።